ደህና ናችሁ? ያለው እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ ማሳያችሁ እንደዚህ እንደምታዩት የታሸገውን በሌሊት ነው። በሌሊት ይባላል እንግዲህ ለቁርስ ነው የሚዘጋጀው። ይሄ በጣም አሪፍ ነው። ጠዋት ጠዋት ለልጆችም እንዲሁም ለአዋቂዎች ቁርስ ከካራት ጋር በጣም ደስ ይላል እና እንደዚህ ቆላሁትና አሁን ቀቀልኩት ማለት ነው። እንደዚህ እየቀቀልኩት ነው። የተወሰነ ነው የምናቆየው እሳት ላይ እንጂ ይቦካብናል። በጣም አናቆየውም። እንደዚህ አለቅጥም ቶሎ ማውጣቱ እንትን ይላል፣ ድርቅ ይላል። ግን መካከለኛ አድርገን እናንጠፈጥፈዋለን። ስኳር እንደየመጠናችሁ፣ እኔ 3 ማንኪያ ነው ብዙም አልጠቀምም። እናንተ ደግሞ እንደ እንትናችሁ ሙሉውን ምናምን የምትጠቀሙ ከሆነ ጨምሩ ስኳር ማለት ነው። እና መጀመሪያ ከስር ሳልነግራችሁ የገበታ ቅቤ ታረጋላችሁ። ቪዲዮ ሰርቼ ነበር ግን አጠር እያረኩት ስለሆነ አላሳየዋችሁም። የገበታ ቅቤ መጀመሪያ ላይ ታረጋላችሁ። ከዛ ብርጭቆ አዘጋጅታችሁ ዛፈራን እና የተፈጨ ሂል ፓውደር ዱቄት፣ የሂል ዱቄት ትጨምሩና ብርጭቆ ላይ ዛፈራን ጨምራችሁ ማይወርዴት ትንሽዬ ማይወርዴት ታረጋላችሁ። ከዛ ትጨምሩታላችሁ ማለት ነው። ጣዕም ይኖረዋል። በጣም አሪፍ ነው። ከዛ ለብቻ በመጥበሻ እንቁላል እንመታለን። 4ም 3ም እንደ የቤቱ ብዛት። እኔ አሁን 3 እንቁላል ነው ለጊዜ ያዘጋጀሁት። እንጋግራለን ማለት ነው። እንቁላል በመጥበሻ ላይ አድርገን እንጋግርና ይሄ በሌሊቱ በስሎ ኦልሬዲ ጨርሻለሁ። ሀራራ አድርገዋለሁ። በሳህን ውስጥ አድርግና እንቁላሉን ካበሰልኩት በኋላ ከጋገርኩት በኋላ እንደዚህ ገልጬ የተወሰነ እሳት ካስነካሁት በኋላ የቅድም የሰራሁት በሌሊት ላይ ሳህኑ ላይ ከላይ ያደርገዋለሁ ማለት ነው። ትንሽዬ ነው እንትን የምትሉት። እነዚህ ትጨምሩታላችሁ ማለት ነው። እና ደግሞ በጣም ነው የማመሰግነው ለምታበረታቱኝ። የእውነት ቃል የለኝም። በጣም እግዚአብሔር ያክብርልኝ እናንተ እኔን ለማገዝ። በነገራችን ላይ ሁሉም ሰው እንደ ቤቱ እንደ ሙያው ይለያያል፣ እንደየቤቱ ሙያ ይለያያል። ግን እኔ ያው እኔን ለማገዝ ለመርዳት በጣም ወዳችኋለሁ። ባይ ባይ። ሰላም ነው።